ዛሬ ህዳር 6 ቀን ለዓለም ሁሉ የህይወት እንጀራ የሆነ ልጇን አዝላ ለራሷ ግን የተራበች፣ የህይወት መጠጥ የሆነ ልጅን ታቅፋ ለራሷ ግን የተጠማች የባለጸጋ ንጉሥ እናት ስትሆን በግብጽ ሀገር እንደ ድሃ ውሃ ስጡኝ እያለች የለመነች የስደተኞች እናታቸው ለተገፉት ረዳታቸው የአምላክ እናት እመቤታችን ቅድስት ድንግል ማርያም ለ3 ዓመት ከ6 ወራት በግብጽና በኢትዮጵያ ከተንከራተተች በኋላ መልአከ ብስራት ቅዱስ ገብርኤል የክፉውን ንጉሥ የሄሮድስን መሞት ነግሯት ወደ ሀገሯ ወደ ገሊላ ስትመለስ በግብጽ ሀገር ደብረ ቁስቋም በምትባል ቦታ ገብታ ከደረሰባት ድካም ያረፈችበትና ፍጹም የሆነ ደስታን የተደሰተችበት ዓመታዊ የመታሰቢያ በዓሏ ነው። ዳግመኛም በዚህች ቀን በስደቷ ጊዜ ሳይለዩት ያገለገሏት የአረጋዊ የቅዱስ ዮሴፍ የእናታችን የቅድስት ሰሎሜና የቅዱስ ዮሳ ዓመታዊ የመታሰቢያ በዓላቸው ነው። በተጨማሪም ዛሬ ህዳር 6 ቀን የማህሌተ ጽጌ ድርሰትን የደረሱት ኢትዮጵያዊ አባ ጽጌ ድንግል ከጌታችን ከኢየሱስ ክርስቶስ የምህረት ቃል ኪዳንን የተቀበሉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም ከእርሱ ጋር ስለመንከራተቷ ስለ እመቤታችን ብሎ ይማረን ይቆየን።